ሰላም ሰላም ውድ የዚህ ቻናል ተከታታዮች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን የትምህርት አይነቶች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን። ቻናሉም አዲስ ስለሆነ ላይክ፣ ሸር፣ ሰብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። እንግዲህ በዛሬው ቪዲዮአችን አማርኛ ቃላትን ምስረታ ይዤላችሁ መጥቻለሁ። እነዚህንም አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ እዚህ ጋር የምታያቸው ባለ ሁለት ሆሄ የአማርኛ ቃላት ናቸው ማለት ነው። እንግዲህ እዚህ ጋር የምታያቸው የአማርኛ ቃላቶች ናቸው ማለት ነው። እንግዲህ እዚህ ጋር ባለ ሁለት ሆሄ ናቸው። እነዚህን ደግሞ ከመጀመሪያው እስከ መጨረሻው ድረስ በደንብ አድርጌ ያሳያችኋለሁ። ተከታተሉ። ቀጥታ ወደ ቪዲዮአችን ተከታተሉኝ። እንግዲህ ወደ ቪዲዮአችን ስንሄድ አለ ይላል። እንግዲህ እዚህ ጋር አ የአ ቤተሰብ የመጀመሪያዋ ናት። ለ የለ ቤተሰብ የመጀመሪያዋ ናት። እነዚህ ሁሎችም የመጀመሪያ ድምጽ ያላቸው ፊደላቶች ናቸው ማለት ነው። ስለዚህ እዚህ ጋር አለ የሚል ቃል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ጥሩ ይላል። እንግዲህ እዚህ ጋር ጥ የጠ ቤተሰብ የስድስተኛዋ ናት። ሩ የረ ቤተሰብ የሁለተኛዋ ናት። እንግዲህ እዚህ ጋር ሩ ማለት ከታቿ ሰረዝ ያለባት ናት፣ ወይም ደግሞ እዚህ ጋር ቅጥል ያለባት ፊደል ናት ማለት ነው። ስለዚህ እነዚህ ሁለቶችን አንድ ላይ በማጣመር ጥሩ የሚል ቃል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ መጣ ይላል። እንግዲህ እዚህ ጋር ደግሞ መ የመ ቤተሰብ የመጀመሪያዋ ናት። ጣ የጠ ቤተሰብ የአራተኛዋ ናት። እንግዲህ እዚህ ጋር ጣ የምታዩት በስተግራ በኩል ያሉት ሁለቶች እግሮቿ አጫጭር ናቸው ማለት ነው። ስለዚህ እነዚህን አንድ ላይ በማጣመር መጣ የሚል ቃል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ በላ። እንግዲህ እዚህ ጋር በ የበቤተሰብ የመጀመሪያዋ ናት። ላ የለቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ በላ የሚል ቃል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ የት ይላል። የት የቤተሰብ የመጀመሪያዋ ናት ማለት ነው። ት የተቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ አንድ ላይ የት የሚል ቃል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ስራ ይላል። እንግዲህ እዚህ ጋር ስ የሰ ቤተሰብ የስድስተኛዋ ናት። ራ የረ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ስራ የሚል ቃል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሸጋ ይላል። እዚህ ጋር ደግሞ ሸ የሸ ቤተሰብ የመጀመሪያዋ ናት። ጋ የገ ቤተሰብ የአራተኛዋ ናት። ስለዚህ እነዚህን ሁለቶችን አንድ ላይ በማጣመር ሸጋ የሚል ቃል ሰጥቶናል፣ ወይም ደግሞ ትርጉም ይሰጠናል ማለት ነው። ስለዚህ ወደ ቀጣዩ እንሂድ። ቀጣይ ደግሞ መላ ይላል። እንግዲህ እዚህ ጋር መ የመቤተሰብ የመጀመሪያዋ ናት። ላ የለቤተሰብ የአራተኛዋ ናት። ስለዚህ እነዚህ ሁለቶችን አንድ ላይ በማጣመር መላ የሚል ቃል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ጠጣ ይላል። እንግዲህ እዚህ ጋር ደግሞ ጠ የጠ ቤተሰብ የመጀመሪያዋ ናት። ጣ የጠ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ጠጣ የሚል ቃል መስርተናል ማለት ነው። ስለዚህ ወደ ቀጣዩ እንሂድ። ቀጣይ ደግሞ ገና ይላል። እንግዲህ እዚህ ጋር ገ የገ ቤተሰብ የመጀመሪያዋ ናት እና የነ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ገና የሚል ቃል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ሰፊ ይላል። እንግዲህ እዚህ ጋር ደግሞ ይች ሰ የሰ ቤተሰብ ሆና የመጀመሪያዋ ናት ማለት ነው። ፊ የፈ ቤተሰብ የሶስተኛዋ ናት። ስለዚህ በአንድ ላይ ሰፊ የሚል ቃል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ነገ ይላል። እንግዲህ እዚህ ጋር ነ የነ ቤተሰብ የመጀመሪያዋ ናት። ገ የገ ቤተሰብ የመጀመሪያዋ ናት። ስለዚህ በአንድ ላይ ነገ የሚል ቃል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ፈራ እዚህ ጋር ፈ የፈ ቤተሰብ የመጀመሪያዋ ናት። ራ የረ ቤተሰብ የአራተኛዋ ናት። ስለዚህ እነዚህን ሁለቶችን ፊደላቶች አንድ ላይ በማጣመር ፈራ የሚል ቃል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ተራ ይላል። እዚህ ጋር ደግሞ ይችተ የተ ቤተሰብ የመጀመሪያዋ ናት። ራ ደግሞ የረ ቤተሰብ የአራተኛዋ ናት ማለት ነው። ስለዚህ በአንድ ላይ ተራ የሚል ቃል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ መሪ ይላል። እንግዲህ እዚህ ጋር ደግሞ መ የመ ቤተሰብ የመጀመሪያዋ ናት። ሬ የረ ቤተሰብ የሶስተኛዋ ናት። ስለዚህ በአንድ ላይ መሪ የሚል ቃል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ፈታ እንግዲህ እዚህ ጋር ደግሞ ፈ የፈ ቤተሰብ የመጀመሪያዋ ናት። ታ የተ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ፈታ የሚል ቃል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ
በቂ ይላል። በቂ እንግዲህ እዚህ ጋር የበቤተሰብ የመጀመሪያዋ ናት። ቂ የቀ ቤተሰብ የሶስተኛዋ ናት። ስለዚህ በአንድ ላይ በቂ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ጸጋ ጸጋ እንግዲህ እዚህ ጋር ደግሞ ጸ የጸ ቤተሰብ የመጀመሪያዋ ናት። ጋ የገ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ጸጋ ጸጋ የሚል ቃል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ካሰ ካሰ እንግዲህ እዚህ ጋር ካ የከ ቤተሰብ የአራተኛዋ ናት። ሰ የሰ ቤተሰብ የመጀመሪያዋ ናት። ስለዚህ በአንድ ላይ ካሰ ካሰ የሚል ቃል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ለማ ለማ እንግዲህ እዚህ ጋር ለ የለ ቤተሰብ የመጀመሪያዋ ናት። ማ የመቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ለማ ለማ የሚል ቃል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ አየ አየ እንግዲህ እዚህ ጋር አይ አ ቤተሰብ የመጀመሪያዋ ናት። የቤተሰብ የመጀመሪያዋ ናት። ሁሎችም የመጀመሪያ ድምፅ ያላቸው ፊደላቶች ናቸው ማለት ነው። ስለዚህ እነዚህን አንድ ላይ በማጣመር ምን የሚል መስርተናል? አየ አየ የሚል ቃል መስርተናል ማለት ነው። እንግዲህ እዚህ ጋር የምታያቸው በሙሉ ምንድን ናቸው? ባለ ሁለት ሆሄ ወይም ደግሞ ባለ ሁለት ፊደል ቃላቶች ናቸው ማለት ነው። ስለዚህ በዚህ መሰረት ሌሎችንም የአማርኛ ፊደላቶች በማጥናት ባለ ሁለት ሆሄ፣ ባለ ሶስት ሆሄ እንዲሁም ባለ አራት ሆሄ ከዚያም በላይ ያሉ ሆሄያቶችን አንድ ላይ በማጠራቀም ወይም ደግሞ አንድ ላይ በማጣመር የተለያዩ ቃላቶችን መመስረት እንችላለን ማለት ነው። ስለዚህ በዛሬው ቪዲዮአችን እነዚህን ካየነ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።